ቤትን ቤት የሚያስመስለው ኑሮ የሚያደርገው ውብ የፈርኒቸር ውጤቶች በቤቱ ሲኖር ነው። ሰላም በመላው ዓለም የምትገኙ የጓደኛሞች ፈርኒቸር ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ይህ ጓደኛሞች ፈርኒቸር ነው። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የምንለቃቸው ቪዲዮዎች በፍጥነት እናንተ ጋር እንዲደርስ ማድረግ ትችላላችሁ። እንዲሁም ላይክ በማድረግ ሼር በማድረግ ለሌሎች ቪዲዮቻችን እንዲደርሱ አስተያየቶቻችሁን ኮሜንት ላይ እንድትጽፉልን በአክብሮት እንጠይቃለን። እንግዲህ ዛሬ ጓደኛሞች ፈርኒቸር መካነ ሰላም ከተማ ላይ እጅግ ውብና ጥራት ያላቸው የፈርኒቸር ውጤቶችን እያመረተ ይገኛል። በዚህ መሰረት ዛሬ በጣም ውብ የሆኑ የፈርኒቸር ስራዎችን ሰርተን እንደዚህ ለእናንተ ልናስጎበኝ ብቅ ብለናል። እንደነዚህ አይነት ውብና ማራኪ የሆኑ የቤት እቃዎችን ስትፈልጉ ጓደኛሞች ፈርኒቸር ምርጫው ያድርጉ። እዚህ ጋር የምትመለከቱት ሜትር ከ50 አልጋ ነው። ውብ ተደርጎ የተፈለፈለ ውብ የእጅ ስራ የተሰራ ነው። እንግዲህ ይሄንን ውብ ስራ እንግዲህ የመካነ ሰላም ወጣቶች በዚህ መልክ አሳምረው ውብ አድርገው ሰርተውታል። እንደነዚህ አይነት ውብ እቃዎችን እንግዲህ በታማኝነትና በጥራት እንሰራለን። ይዘዙን በ0919435151 እንዲሁም በ0965684762 እንገኛለን። እዚህ ጋር የምትመለከቱት ደግሞ እንደ ቡፌም እንደ ቲቪ ስታንድም የምታገለግልናት በላሚኔት ወይ ኤምዲኤፍ ወይንም ነው የተሰራችው ማለት ነው። እንዲሁም ከጎኑ በላሚኔት ኤምዲኤፍ የተሰራ ቲቪ ስታንድ እንደ ቡፌም የሚያገለግላል ማለት ነው። እዚህ ጋር ደግሞ የምትመለከቱት ውብ የሆነ ሶፋ ነው። መሃል ላይ የምትመለከቱት ውብ የሆነ ጠረጴዛ ተደርጎለታል። እቺ እንግዲህ ገና ያላለቀች ኪችን ካቢኔት ናት። 4 ተከፋች። እንግዲህ ከፊትም ከኋላም በሰፊው እያመረተንና እየሰራን ደርድረናል። እንደነዚህ አይነት ቪዲዮዎችን እያያችሁ ደግሞ እናንተ ዝም ማለት የለባችሁም። ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ አስተያየቶቻችሁን ኮሜንት ላይ በመጻፍ ስራዎቻችን እንድታበረታቱልን በአክብሮት እንጠይቃለን። እዚህ ጋር የምትመለከቱትም እንዲሁ ሜትር ከ50 አልጋ ነው። ሙሉ ለሙሉ በላሚኔት ኤምዲኤፍ የተሰራ ነው። ራስጌው ላይ ሌዘር አለው፣ ግርጌው ላይ ደግሞ ቦክስ አለው። በጣም ውብና ዘመናዊ ተደርጎ የተሰራ ነው። እዚህ ጋር የምትመለከቱት በጣም ግርማ ሞገስ ያለው እንግዲህ ይሄንን አልጋ ለመጀመሪያ ጊዜ ነው የሰራሁት። ለአንድ ሰው ብቻ ነው የተሰራው እስካሁን ድረስ። እንግዲህ በምትመለከቱት ራስጌው ላይ ውብ ፍልፍል አለው። እንዲሁም ደግሞ ስፖት ላይት አለው፣ ሶኬትም አለ። ማብሪያ ማጥፊያዎችም አብረው የተያያዙለት ነው። በጣም ዘመናዊ የተባለ ከጎን ደግሞ 2 መሳቢያዎች አሉት። እነዚህ መሳቢያዎች እንግዲህ ለአንዳንድ ነገር እንዲያገለግሉ የተዘጋጁ ናቸው። ግድግዳው ላይ እንደዚሁ እንደምትመለከቱት ደግሞ በጣም ውብ ተደርጎ የተሰራ ፍልፍል ነው። ከመቀባቱም ከአሰራሩም ጀምሮ በጣም ዘመናዊ ተደርጎ የተሰራ ውብ አልጋ ነው። እንደነዚህ አይነት ውብ አልጋዎችና እቃዎች እንግዲህ መካነ ሰላም ከተማ ላይ ጓደኛሞች ፈርኒቸር ይገኛሉ። እዘዙን። እኛም በታማኝነትና በጥራት እንሰራለን። እዚህ ጋር የምትመለከቱት ኪችን ካቢኔት ነው። ከታች ብቻ ነው። እንግዲህ ከላይ ያደረግንለት ደግሞ ሴራሚክ ወይንም እብነ በረድ ነው። እንደምትመለከቱት በጣም ቆንጆ የሆነ እብነ በረድ አድርገንለታል። እንደነዚህ አይነት ውብ እቃዎችን እየተሰራ እያያችሁ እናንተስ እንደነዚህ አይነት እቃዎችን አይታችሁ ዝም ማለት ይገባል። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን እንዲሁም አስተያየቶቻችሁን ደግሞ ኮሜንት ላይ ጻፉልን። እስቲ የት አላችሁ የመካነ ሰላም ልጆች? ቢያንስ ምን ሰራቸውን ስራዎች እንኳን ሼር እና ላይክ በማድረግ እንድትተባበሩን በአክብሮት እንጠይቃለን። እዚህ ጋር የምትመለከቱት ባለ 30 አረቢያን መጅልስ ነው። ውብና ዘመናዊ ተደርጎ የተሰራ ነው። እንግዲህ እንደምትመለከቱት ጨርቁ ለራሱ በጣም የሚያምር ጨርቅ ነው። ውብ መደገፍ ያለው እንዲሁም ተኪያዎቹም የተሟሉ ናቸው። ጠረጴዛ መሃል ላይ ያለው እንደነዚህ አይነት ውብ እቃዎችን እንግዲህ እየሰራን እያመረትን እንገኛለን። እናንተም ማዘዝ ትችላላችሁ። እኛም በታማኝነትና በጥራት ሰርተን እናስረክባለን። አድራሻችን ከአቢሲኒያ ባንክ ወይም ከህብረት ባንክ 100 ሜትር ገባ ብሎ ነው። እዚህ እንግዲህ የቤት ውስጥ ከገባ በኋላ ከፈረሽ ነው በኋላ ይህንን ይመስላል። ከቤቱ ጋር በጣም ማሽን ያደረገው ቤቱን በጣም ውብና ዘመናዊ ተደርጎ የተሰራው ስለነበረ